በጊነስ ቡክ ላይ ምንም ነገር የማይፈራ ተብሎ የሰፈረው እንስሳ የትኛው እንደሆነ ታውቃለህ? ይህ ትንሽዬ ፍጡር ሃኒ ባጀር ይባላል። መጠኑ አያታልልህ፣ ልቡ ግን ከዝሆን ይበልጣል። ቆዳው በጣም ወፍራምና የላላ በመሆኑ ነብር በአፉ ቢይዘው እንኳ በቆዳው ውስጥ ሰውነቱን በማዞር መልሶ ይነክሰዋል። ንብ ቢነድፈው እሾህ ቢወጋው ምንም አይመስለውም። የዓለማችንን ገዳይ እባቦች እንደ ኮብራና ማምባን ጭንቅላታቸውን ቀጥቅጦ ይበላቸዋል። እባቡ ቢነድፈውና መርዙ ቢሰራጭ እንኳ ለጥቂት ሰዓታት ራሱን ስቶ ከተኛ በኋላ ወዲያው ብድግ ብሎ ይነሳል። መንጋጋው በጣም ጠንካራ ከመሆኑ የተነሳ የአሜሪካን ኤሊን ጠንካራ ሼል ወይንም ሽፋን እንደ ብስኩት ሰብሮ ውስጥ ያለውን ሥጋ ይበላል። አንበሶች ሲከቡት በፍጹም አይፈራም፣ አይሸሽምም። ይልቁኑ ጥርሱን አግጦ አስፈሪ ድምፅ አውጥቶ ቀጥታ ወደ እነሱ ይተኩሳል። አንበሳ በአፉ ቢይዘው እንኳ የሃኒ ባጀር ቆዳ በጣም የላላ ስለሆነ በቆዳው ውስጥ ሰውነቱን በማዞር የአንበሳውን አፍንጫና ዓይን መልሶ ይነክሰዋል። አንበሳው ሕመም ሲሰማው ይለቀዋል። ከራሱ እጥፍ ለሚበልጡ እንስሳት እጅ አይሰጥም። ከአንበሳ ጋር ሲጋፈጥ ቀጥታ የሚጠቃው ደካማ ጎናቸውን፣ ብልታቸውን ነው። ይህ ጨካኝ ባህሪው አንበሶችን ጭራታቸውን ቆልፈው እንዲሸሹ ያደርጋቸዋል። በመሆኑም በአንበሳው አፍ ውስጥ ሆኖ ሰውነቱን በ180 ዲግሪ በማዞር የአንበሳውን ዓይንና አፍንጫ ይቦጭቀዋል። አንበሳው በሕመም ብዛት ይለቀዋል። ይባስ ብሎ ከአንበሳ ጋር ሲጋፈጥ ቀጥታ የሚነክሰው ብልታቸውንና ደካማ ጎናቸውን ነው። ይህ ጨካኝ ስልቱ አንበሶችን ክፉኛ ያደማቸዋል። ጦርነቱ ሲበረታበት ደግሞ ከጀርባው እጅግ የሚከረፋ ፈሳሽ ይረጫል። ጠረኑ አንበሳን ቀርቶ ሰውንም ራስ ያዞራል። በዚህ ግትር ባህሪው ምክንያት አንበሶች በጣም ካልራባቸው በስተቀር ከዚህ የዱር ውስጥ ወሮ በላ ጋር ጸብ አይፈልጉም። ይህንን የሃኒ ባጀርን ድፍረት ከወደዳችሁት እንዲቀጥል ከፈለጋችሁ 2 ብላችሁ ጻፉ። ቪዲዮውን ላይክ አድርጉ። ለሚቀጥለው ገራሚ ቪዲዮ ደግሞ ፎሎ ማድረጉን እንዳትረሱ።